ቴዲ ከበደ እባላለሁ። የተማረኩበት ቦታ ጭላ ይባላል። ጭላ ከተማ በ19 ነው የተማረኩት። ክፍለ ጦሬ 12ኛ ነው ሻለቃ 1 እና ቤተሰቦቼ ያሉት አዳማ ናቸው። አዳማ ከተማ 05 ቀበሌ እና እናቴ አለምሸት ሰላም አለው እና እስካሁንም በጥሩ ሁኔታ ላይ ነው ያለሁት። ደህና ቦታ ነው ያለሁት። መቀሌ ነው ያለሁት እና ወንድሜ ተስቲ ይባላል። ተስቲ ከበደ እና አታስቡ እኔ ያለሁት መቀሌ ነው እና ደህና ነኝ እግዚአብሔር ይመስገን። ፈጣሪ ካለ በቅርቡ እንለቀቃለን። ስሜ ካሰች አያለው ወታደር ነኝ። የተያዝኩት ስፍራ የጭላ በ19 ሲሆን አሁን ያለሁት ክፍለ ጦር 25ኛ ፈንቅል ክፍለ ጦር ይባላል። አሁን ያለሁበት ቦታ መቀሌ ሲሆን በጣም ደህና ነኝ፣ ተመችቶኛ፣ ምንም አይልም። ቤተሰቦቼን ሰላምታ ለማቅረብ ፈልጋለሁ። በቅድሚያ ለእናቴ በጅንካ ዞን ጌላ ወረዳ ማለት ነው፣ ለውድ እናቴ ለምለም ባየልኝ እና ለውድ አባቴ አያለው ሰለሞን እና ለቤተሰቦቼ ለወንድሞቼ ሁሉ እና ወንድሞቼ ምኒልክ አያለው እና እንየው አያለው ይቱጋ አያለው ይባላሉ። ሁሉ ቤተሰቦቼ በሙሉ በመላው እንዲደርሳቸው ፈልጋለሁ። አሁን ያለሁት መቀሌ ላይ ሲሆን እግዚአብሔር ካለ በሰላም በቅርቡ እንለቀቃለን፣ እንገናኛለን። መሰረታዊ ወታደር ተመስገን አበበ እባላለሁ። 25ኛ ክፍለ ጦር 1ኛ ብርጌድ 2ኛ ሻለቃ የስታፍ መሐንዲስ ነው። የተያዝኩበት ወይም የተማረኩበት ቦታ ይጫላ ይባላል። በአማራ ክልል በፍኖተ ሰላም ዞን የምትገኙ ውድ ቤተሰቦቼ፣ ውድ አባቴ አበበ ሞላ እንዲሁም የሞዳት እናቴ ሙሃያ ተጠገብ ከበደ እንዲሁም ወንድሞቼ በያላችሁበት ሰላም ሁኑልኝ። ሰላም ነኝ። በሰላም ቆዩኝ። እንገናኛለን። ስሜ አስራለቃ ይባላለሁ። ከ12ኛ ክፍለ ጦር የተማረኩበት ቦታ ጭላ የምትባል ነው። ትግራይ ክልል ውስጥ ነው የተማረኩት። ያለሁት አሁን መቀሌ ነው። ኦሮሚያ ክልል ምዕራብ ሐረርጌ ነው። ከተማው ካረምሌ የምትባል ከተማ ናት። እዛ ነው ቤተሰቦቹ ያሉት። የአባቴ ስም ቃሲም በከር ይባላል። የእናቴ ስም ሀሊማ ማመት ትባላለች። እንግዲህ በሰላም ካሉ ከነሱም ጋር እኔ በሰላም ነው ያለሁት። እዚህ መቀሌ ነው ያለሁት። ምንም የተደረገልኝ ነገር የለም። መጥፎ ነገር አላጋጠመኝም። በሰላም ነው ያለሁት። ቤተሰቦች ጋር በሰላም መገናኘት እፈልጋለሁ። ከዚህ ስወጣ እኔ ደህና እንደሆንኩ ቤተሰቦች ሰላምታ ይድረስልኝ ይላሉ። ስሜ ሲሳይ ሸላሙ እባላለሁ። ያለሁበት ክፍለ ጦር 11ኛ ክፍለ ጦር ብርጌድ 3 ሻለቃ 4 ላይ ነው የሚገኘው። የተማረኩበት ቦታ ያው ሻትጎም ይባላል እና አሁን ያለሁበት መቀሌ ነው። ያው አዋሳ ላይ የሚገኙ ልጆቼ እስቲ ቡቡ እና ማብራቱ ስንታየው እና ኪያ የሚወዳት ሰላምታ ይድረሳችሁ። ስሜ አለም ፀሐይ በቆየ ይባላለሁ። ክፍለ ጦር 12ኛ ክፍለ ጦር የተማረኩበት ቦታ ጭላ ይባላል። የቤተሰቦቼ ክልል አማራ ክልል ነው ያሉት። ጎንደር ነው የሚገኘው። ከጎንደር ደግሞ ወረዳ ላይ ቆላድባ ወረዳ ላይ አክስቶች አሉ። እሷም ዘነቡ አቧይ ትባላለች እና ቤተሰቦቼን ሁሉንም ሰላም እንደምትልልኝና መቀሌ ላይ እንደምገኝ እሷ ታስተላልፍልኛለች ማለት ነው። የቤተሰቦቼ ስም በቆየ መስፍን፣ ለእናቴ ለወይዘሮ በጎሰ አዘነ፣ ለእህቴ ለአድና በቆየና ለቸርነት በቆየ እንዲሁም ለሌሎች ቤተሰቦቼ ለእስር ቤት ማረሚያ ቤት ላለ ለቻላቸው በቆየ ሰላምታ እንዲያደርሱልኝ ጠይቃለሁ። ክፍለ ጦር 23ኛ ነው የተማረኩበት ጭላ እና አሁን ያለሁት መቀሌ ከተማ ውስጥ። የተወለድኩት ሲዳማ ክልል ነው። ቤተሰቦቼም ያሉት እዛው ነው ሲዳማ ክልል። ስሜ አባቴ አክሊሉ እና እናቴ ሙሉነሽ በህይወት አለው።
መቀሌ ከተማ ነው ያለሁት። በቅርቡ እንገናኛለን። ሻለቃ ሲርበቱ ሲንቄ ይባላል። ያው የተማረኩበት ጭላ የሚባል ቦታ ነች። ጭላ 31ኛ በርገድ 2ኛ ሻለቃ ብዙዎች የሚገኙት ያው አገረ ሰላም የምትባል ቦታ ነች። በሲዳማ ውስጥ ነው የምትገኘው አገረ ሰላም የምትባል ማለት ነው። ለአባቴ የምወደው ሲንቄ ቁንቁማ ይባላል። ሰላንታ ይድረስ ነው የምለው። ተመሳሳይ አበበች ቡቼ ትባላለች እናቴም፣ ለሷም ሰላንታ እንዲደርስልኝ እና ያው በቅርቡ እንደምንገናኝ እንደምንለቀቅም ደግሞ እምነት አለኝ። እንገናኛለን የሚል ሀሳብ አለኝ። ወታደር አምናት እባላለሁ። የተያዝኩበት ጭላ በ19 ማለት ነው የተያዝነው። ክፍለ ጦር 12ኛ ክፍለ ጦር 12ኛ ክፍለ ጦር ነው። ቤተሰቦች ደግሞ ያው ከምሴን ባቲ ወረዳ ነው የምንኖረው። ያው ቤተሰቦች በገጠርም ቢሆኑ ያው እናቴ ሀዋ መሐመድ፣ አባቴ ደግሞ በህይወት ስለሌለ እህቴ ደግሞ በአሰይታ ስለምትኖረው ከድጃ መሐመድ በሰላም አለው። ሰላም ነኝ። አሁን መቀሌ ላይ ስላለው ደህና ነኝ፣ ምንም አልሆንም። ፈጣሪ ካለ እንገናኛለን። ያው ደስ ያለው ነው ስሜ። ያው አባቴ ስም አለሙ ነው እና የሻለቃ መጋቢ ባሻ ነኝ። 12ኛ ክፍለ ጦር ነው የተያዝኩበት ቦታ ጭላ። ባህር ዳር ያላችሁ ቤተሰቦቼ እናቴ ገነት ትባላለች፣ ያው አባቴ ደግሞ አለሙ ነው እና ያምራል ልጄ ነው። ምሽቴ ደግሞ ወይዘሮ ገነት ናት። አሁን ያለሁት ያው መቀሌ ነው። ያው እንግዲህ ፈጣሪ ካለ በቅርብ ጊዜ ከተለቀቁ ያው በአካል እንደምንገናኝ ተስፋ አድርጋለሁ። ያው በዚህ ቪዲዮ ስታዩ ሌላ መጨነቅና መሸበር የለባችሁም። ሁሉም ነገር ሰላም ቦታ ነው ያለሁት። በሰላም እንደምንገናኝ ደግሞ ያው ፈጣሪ ጋር ለምናለሁ ማለት። አስር አለቃ ጫኮ ገብሬ ይባላሉ። እኔ የመጣ 12ኛ ክፍለ ጦር 1ኛ ብርጌድ ነው የተያዝኩ። ጭላ ነው አሁን ያለ መቀሌ ነው። አሁን ያለ እኔ አባትና እናት ሚወድ እናትና አባቴ እኔ በሰላም አለው። እኔ መጣ የተወለድኩ የደቡብ ክልል ሲኮ ቀበሌ ሚሻ ወረዳ ነው የመጣ። የአባቴ እናት እኔ ሚወድ እናትና አባቴ እኔ በሰላም አለው። ገብሬ ውድ እናቴ ወርቅነሽ በታም፣ ውድ አባቴ ገብሬ ሚልኪሶ እኔ በሰላም አለው። መቀሌ ውስጥ ነው ያለው። በቅርብ ጊዜ ትለቀቃለች ስላለ በቅርብ እንገናኛለን። የሚወድ ባለቤቴ ቢሰጸጋ ደጀኔ ያ ጦላይ ነው ያለ። በሰላም እንገናኛለን። አቤል ኩንሳ ይባላል። ያው ከሲዳማ ክልል ማለት ነው እና የተማረኩበት ሻተጎም ነው አንደኛ ማለት ነው። አንደኛ ክፍለ ጦር እሺ በላንጋ ነው የምትገኝ። ያው እናት ውድ እናት ዳሽ ያው ካገኘች ያው ካየችው ታያለች ያው ማለት ነው። በወት አለው ያው እግዚአብሔር ካለው ወጥቻ ያለው ማለት ነው እና ማለት እስካሁን ያው ትግራይ ክልል በወት አለው ፈጣሪ ካለ እጄ ማግኘት እችላለሁ። እስካማው በሰላም ትቆይ። እኔም ያው ፈጣሪ ካለ በሰላም ወጥቻ ታያለሁ። ስሜ አስር አለቃ ጀሚል አላቶ ይባላል። የተያዝኩበት ቦታ የጭላ እዛ ክፍለ ጦር 31ኛ። እኔ ሰላም ለማለት የምፈልገው ያው እናቴና አባቴ ወንድምና እህቶቼ እነሱ ሰላም ደቡብ ክልል ምዕራብ አባያ ወረዳ እዛ የቄ ቀበሌ በዛ የሚገኙ ለነሱ ሰላምታ ለማቅረብ እናቴ በሽከ በርዛ አባቴ ስማላቷስ ታሪክ አለ። በቅርብ ቀን ስለምንለቀቅ ምንም ቤተሰቦቼ እንደተጨናነቁ ነው የሚፈልገው። ሌላ ምንም ችግር የለም። ሻምበል ባሻ ወንዱ ይባላለሁ። ክፍለ ጦር 21ኛ ክፍለ ጦር ነኝ። እሺ በቤኒሻንጉል ጉሙዝ የተወለድኩት ቦታ ነው። ቆይቼ ምስትማ ገብቻለሁ፣ ልጅም ወልጄዋለሁ። አሁን ለምሰና ለጽጌ ለምትባል ለልጄ ለሀዳስ ለአዲሱ በዚህ እንዲታዩኝ እፈልጋለሁ። እኔ ደህና ነኝ፣ ሰላም ነኝ። ስሜ ሰላም ጥላውን ይባላል። ያለውበት ክፍለ ጦር 23ኛ ክፍለ ጦር ነው። የተያዝኩበት ቦታ ጭፍራ ላይ ነው የተማረኩበት ማለት ነው። ቤተሰቦች የሚገኙት አዲስ አበባ ነው፣ ጦር ኃይሎች አካባቢ። አባቴ ጥላውን ይባላል፣ እናቴ ማዕዛ ትባላለች፣ ወንድሜ ደግሞ ብሩክ ይባላል። ያው ናፍቃችሁኛል፣ በቅርቡ እንገናኛለን እና ደህና እንደሆንኩኝ እንድታውቁልኝ እፈልጋለሁ። መስገን ኃይሌ ይባላለሁ። 31ኛ ክፍለ ጦር ያለውበት ያው መቀሌ ውስጥ ነው።
ብራዘር ደግሞ ምስጋናው ኃይሌ፣ ታናሽ ደግሞ አዲሱ ኃይሌ፣ እናቴ ደግሞ አለምነሽ አለሙ። ችግር አልደረሰብኝም። ያው እንዳትከፉ እንዳትጨናነቁ፣ ያ ከዚህ በሰላም እስከምወጣ ያው ከዚህ በሰላም እስከምወጣ ሀይዛችሁ አደንግጡ። እዚህ መቀለ ከተማ ነው ያለሁት። ስሜ አስር አለቃ ተዋበች አበባ ይባላለሁ። 24ኛ ክፍለ ጦር 3ኛ ብርጌድ። እዛ የተማረኩበት ቦታ ይጭላ። እዛ ከይጭላ ጀምረን ደግሞ እዚህ ነው ያለነው። እስካሁን ያው ትግራይ ሀገር ነው ያለነው። ምንም ያጋጠመን ችግር የለም። ያው በሰላም ቆይተናል። አሁን የያዘን የቤተሰብ ናፍቆትና የነሱ ጭንቀት ነው በጣም የሚያጨናንቀን ያለ። ሞዱላ ከተማ የምትገኙት አጎቶቼ ዳንኤል ወዴዎ፣ ዮሐንስ ወዴዎ፣ አበበ ሾሞሬ፣ እናቴ ከበቡሽ አዳነች፣ ቤተሰቦቼ በጠቅላላ ሳራ አበባ፣ አስቴር፣ አብርሃም ሁሎችንም ሰላም ብያቸዋለሁ። ሰላም ከናንተ ጋር ይሁን። ሰላሙ ደግሞ አዘዙ ደደሳ ያለ ሰላሙ በህይወት አለው። ምንም እንዳትሰጋ እንዳትጨናነቅ። ፈጣሪ ካለ በቅርብ ጊዜ መጥቼ ሊያገኛችሁ እችላለሁ። እግዚአብሔር ከናንተ ጋር ይሁን። ተሾመ ይባላል። 1ኛ ክፍለ ጦር 3ኛ ብርጌድ ነኝ። የተማረኩበት ቦታ ግጀት ነው የሚባለው። ከዛ ወደዚህ ደግሞ የመጣው መቀሌ ነው። አሁን ያለሁበትም መቀሌ ነው። ከወለጋ ከነቀምት ከተማ ለአባቴ አበራ፣ ለወንድሞቼ አዱኛ፣ እንደዚህ ወርቅነሽ እህቴ ለነሱ ሰላም ብያለሁ እና በቅርቡ እንገናኛለን ብዬ ነው። ምክትል 10 አለቃ ይስጥራ ይባላለሁ። የ12ኛ ክፍለ ጦር 2ኛ ብርጌድ። የተያዝንበት ቦታ ጭላ። ከዛ ክልል አማራ ክልል ሰሜን ሸዋ ዞን ኤፍራታ ግድም ወረዳ ማጀቴ ቀበሌ ማጀቴ። ለእናቴ ለጥሩነሽ ክብረትና ለአባቴ ለጥላይ ደንግጡ፣ ለእህቴ ለልኬልሽ ጥላይ፣ ለጀማነሽ ጥላይ፣ ለብርቄ ጥላይ፣ ለወንድሞቼ ለሙላቱ ጥላይና ለምሩ እንዲሁም ለታናሽ ወንድሜ ለምናሉ ጥላይና ለወዳጅ ዘመዶቼ በሙሉ እኔ ደህና ነኝ። መቀሌ ነው ያለሁት። ፈጣሪ ከፈቀደ በቅርብ ቀን እንገናኛለን። 50 አለቃ ብዩ በሬ ይባላለሁ እና የተማረኩበት ቦታ ትግራይ ክልል ሲሆን እና ግጀት ውስጥ ነው የተማረኩኝ ማለት ነው እና በትግራይ ክልል ሰራዊት እና 21ኛ ክፍለ ጦር ነኝ ማለት ነው። ቤተሰቦቼ ሲዳማ ውስጥ የሚገኙ አባቴ ቡሪ ጋቢሶ በሰላም እንዳለው እንዲታወቅልኝ እፈልጋለሁ ማለት ነው እና ወይዘሪት ማላዊ ጊራሞ እናቴ በሰላም እንዳለው ምንም እንዳይሰማችሁ ደስታ መሰማት ይገባችኋል ማለት ነው። ሰለቃ መስፍን ጉንሳም ይባላል። 11ኛ ክፍለ ጦር ያው የተመረከቱ ቦታ ሻአት ጉም ነው። አሁን ያለበት ቦታ መቀሌ ነው። የሲዳማ ክልል አዋሳ ከተማ የምትገኙት አባቴና እናቴ ጉንሳማ ጎቼ ያባቴ፣ የእናቴ ደግሞ አበበች ጋቢሶ፣ ያ ወንድሜ ማብራቴ ጉንሳማ። እነሱ ሌላ ያው ጓደኞች አለ። ከዚህ ከተለቀቀ ሰላም እንገናኛለን ብዬ ነው የማስበው።